አልሐምዱሊላህ ረብል ዓለሚን ማለቃችን ነው። ሁለት ሰዎች ከመካከላችን በሞት ተለይተውናል። ተፈናቃዮች ሲያስጠሉ እየተባልን የዕለት መጠለያ እንኳን የለም፣ የዕለት ካምፕ እንኳን የለም። ዘይት ገዝተው ሲገቡ እንዲህ እያየን ወይ እኛም ዘይት ኑሮን ቢሆን ዘይት ገዝተን እንገባ ነበር፣ በዘይት እንበላ ነበር። በበርበሬ ሲሰራ አባቴ እዛ እንደዛ አድርገን እንስራ ትለኛለች ልጅ። እንሰራለን አይዞሽ። ይሄ ገበያ ነው። ካባን የዘየራችሁ ያህል ነው እኛን የዘየራችሁን ያው የካባ ቢስሚላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ እህት ወንድሞቻችን እንዴት ናችሁ? አልሐምዱሊላህ። እንግዲህ በዛሬው ዕለት እዚህ ከላላ ወረዳ ተገኝተናል። እዚህ ቦታ ላይ የተገኘንበት ከወለጋ ተፈናቅለው የመጡ ወገኖቻችንን ለነሱ እርዳታ ይዘን ነው። ይህን እርዳታ ደግሞ ያደረጉልን ሉቅማን ሀገር አቀፍ ማህበርና ዳሩል ሂጅራ በጎ አድራጎት ድርጅት በጋራ በመሆን ለእያንዳንዳቸው እዚህ ለሚገኙት ለ60 ተፈናቃዮች ለእያንዳንዳቸው 25 ኪሎ ዱቄት፣ 2 ኪሎ በርበሬ፣ 2 ኪሎ ሽሮ፣ 2 ሊትር ዘይትና 1 ኪሎ ተምር ይዘን ተገኝተናል። ሐቂቃ ዛሬ እዚህ እንድንመጣ የገፋፋን ነገር ሶሻል ሚዲያ ላይ ያየነው እናቶች ሲያለቅሱ፣ እናቶች ብሶታቸውን ሲገልጹ ከ3 ዓመት ከ4 ዓመት በላይ ስቃይ ላይ እንደሆኑ አይተን ነው የመጣ ነው። ይህንን ደግሞ ሉቅማን ሀገር አቀፍ ማህበርና ዳሩል ሂጅራ በጎ አድራጎት ድርጅት እኛ ያለን ወገኖቻችን በዚህ በረመዳን መቸገር የለባቸውም ብለው ዛሬ እዚህ ቦታ ላይ እንግዲህ ያለውን ሁኔታ እናሳያችኋለን። ለዚህ መልካም ስራ የተባበራችሁ የተጋገዛችሁ ገንዘባችሁን ጉልበታችሁን ያወጣችሁ ውድና የተከበራችሁ በተለይ ውጭ ላይ የምትኖሩ ሱመያዎች እንዲሁም ቢላሎች አላህ መልካም ጀዛችሁን ይክፈላችሁ። ከዚህ በኋላ ያለውን ሂደት እናሳያችኋለን። ሐዛው ቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم ማለቃችን ነው። ሁለት ሰዎች ከመካከላችን በሞት ተለይተውናል። ማለቃችን ነው። ከዚህ በኋላ መንግስትም ረስቶናል። እኛ እንግዲህ ማለቃችን ነው። ከዚህ በኋላ ተስፋም የለንም ስንለው መጠለያም የለንም። በየቦታው በየበረንዳው በየመስጂዱ በየቤተክርስቲያኑ ነው ያለው ሰው። ከዛ በኋላ ይሄን ስናማክረው እናንተ ደግሞ እንደዚህ ያን ሚዲያ አይታችሁ ዛሬ ይሄን ሁሉ ኪሎ ሜትር አቋርጣችሁ እኛን ለመጠየቅ እኛን ለመዘየር ስለመጣችሁ አላህ ውለታችሁን ይክፈላችሁ ነው የምንለው። ሌላ ምንም አንልም። እኛ አቅምም የለን፣ ምንም እንሰጣችሁ ምንም እናደርግላችሁ ነገር የለም። ዱዓ ብቻ ነው። ዱዓ እናረጋለን። እንባችንን አብሳችሁልናል። በጣም ደስ ብሎናል። እንደው እንግዲህ ሌላ ምንም አንልም። ሁሉም በያለበት በየተሰማራበት በያለበት ሁሉንም ይጠብቅልን። ሀያታችሁ ይርዘም ነው የምንለው። እናመሰግናለን። ብሶቴን ለመናገር ስል እንባ ያንቀኛል። በረካሁን ጀዛችሁን አላህ ይክፈል። ተረመዷን አግኙ። ተወለጋ ትክክለኛ ነው። ተወለጋ ነው የመጣ ነው። ብዙ ችግር አሳልፈን ብዙ ችግር ደርሶብን ነው የመጣ ነው እና እኔ ለምሳሌ አንዲት ልጅ ነበር ወች ልጅ ተናገረች ልጅ ተደፍራለች። ያው መቼም አላህ አይቶታል። አገር ላይ መጣን። እዛ አንድ ላይ ተገናኘን። እዚህም ረሃቡና ድብደባው ከዛ ተመፈናቀል የባሰ ሆነ። እዚህም ስንጠይቅ ወደዛ ወደ ተፈናቀላችሁበት እስተመባልም አዲስ እነዚህ ተፈናቃዮች ሲያስጠሉ እየተባልን የዕለት መጠለያ እንኳን የለም፣ የዕለት ካምፕ እንኳን የለም። ይህንን አይታችሁ ተመልክታችሁ ለኛ እንደደረሳችሁልን አላህ ይድረስላችሁ፣ አላህ ይድረስላችሁ። አላህ ዛሬ ነገ ሳይል ይድረስላችሁ። ረመዳን ምልክት ያለው ቀን ይሁን። የዛችሁን አላህ ይክፈል። በመኪና ሳይሆን በእግር እንደተራመዳችሁ አድርጎ አላህ በዛ ይቁጠርላችሁ። አላህ ይድረስላችሁ፣ አላህ ይድረስላችሁ። ይኸው
ውሸትም አይደል ነው የምታዋቸው ሴቶችም ወንዶችም ህፃኖችም በመካከላችን በሞትም የተለዩ ላላችሁ ወገኖቻችን ለረዳችሁን አላህ ይርዳችሁ፣ አላህ ይገዛችሁ። ይሄ ቪዲዮና ቀረጻ ጀነት ሀገር ተቀርጾና ተስተካክሎ የምታገኙ አላህ ያድርጋችሁ። የዛሬውን አጅራችሁን አላህ በጥፍ አላህ ያድርግላችሁ። አላህ ይድረስላችሁ። እንደደረሳችሁልን ለወገን ደራሽ ወገን ነው ደርሳችሁልና ዘይት ገዝተው ሲገቡ እንዲህ እያየን ወይኛም ዘይት ኑሮን ቢሆን ዘይት ገዝተን እንገባ ነበር፣ በዘይት እንበላ ነበር። በበርበሬ ሲሰራ ያው አባቴ እዛ እንደዛ አድርገን እንስራ ትለኛለች ልጅ እንሰራለን አይዞሽ እና ሌላውን ተውት። ሌላው አልሐምዱሊላህ እንግዲህ እዛኛው ሀገር እንግዲህ እናገኝ ይሆናል መቼም በህይወት ተርፈን የተቀረ ወገናችን በውጭ ያለ አሁን በዛው በወለጋ ውስጥ አልሐምዱሊላህ ደረሳችሁልን፣ አላህ ይድረስላችሁ። እናንተ ነው ከዛ ስንመጣ እንድቹ ራቁታችን ወላሂ አላህ ይመስክራል። ረመዳን ነው አልሐምዱሊላህ የዘንድሮ ረመዳን ይሄው እንደዚህ ወሰርተን ልንበላ ነው። ይሄው ዘይትም ይሄው አልሐምዱሊላህ ጀዛችሁን አላህ ይክፈል፣ እጥፍ አላህ ይክፈላችሁ። የእናንተን ጀዛ አላህ ይክፈለው፣ አላህ ይመልከተው። ቀረጻውና ቪዲዮ ጀነት ሀገር አግኙት። ሰላም አለይኩም ልጆች ሁላችሁ ሁሉ አጅሩን አላህ ይክፈላችሁ። እንባችንን ስለጠረጋችሁልን በጣም አላህ ፊት የሚቀርብ አላህ ያድርግልን። እርሜና ጠጋውን አላህ ያልበሰልን። ከላላ ወረዳ መጣሁ እኔ ተሱማሌ እኔ መጣሁ ተአለን ተለጋሃቡር በጦርነቱ ጊዜ የወታደር ልጅ ነው ይዘሽ ውጫሉኝ ይወጣ ምንም ነገር የለ። እርግጥ በኪራይ ቤት ብኖርም አልሐምዱሊላህ ነበር። ምንም ንብረት ይዛችሁ አትሪሙ ውጡ ተባለው ወጣን። እዚህ ስንወጣ ተቀበሉን። አሁን በዛ ሀገር ሂዱ አገር ሰላም ነው አሉ። ረመዳንን እንኳን ማፍጠሪያ ሰጡን ብንላቸው ታዲያ ያላችሁ እንጂ አንሰጥም አሉ። አላህ ሀገሬ ላይ እንግዲህ አፈሬን እንግዲህ ቀብሬ ተቆፍሯል። እንግዲህ ወዲያ ደግሞ ሰው ሀገር አልሄድም ብዬ ግንጭጭ ብለን እዚህ ቁጭ ብለናል። አልሐምዱሊላህ ኃላፊዎቻችንም ኮሚቴዎቻችን በመበርታት አልሐምዱሊላህ ይሄንን አጅር አመጡልን። አጅሩን አላህ ይክፈልልን፣ ጠጋውን አላህ ያልብስልን። አሞራ ቀላቢው ጌታ ለኛ እንዳሰባችሁ ለእናንተ በአላህ ይሰብላችሁ፣ አላህ ይቁምላችሁ። አዎ ያችን ጨለማ ደግሞ ብርሃን አላህ ያርግልን። አዎ ይሄንን ስለሰጣችሁን በጣም ደስ ብሎናል። አልሐምዱሊላህ የአንገት መግቢያ እንኳን የለም። ኪራይ ቤት ከተማ 500 600 ዛሬ ይጨምራሉ። እዚች ቤተክርስቲያኑ አካባቢ ወዲዛ ሂጅ 300 ትከፍላለሽ ስለኝ ተገባው። የምሰራበት ከተማ ነው ተመላልሽ ምንም ነገር የለም። አገር ውስጥም ከሀገር ውጭም ያሉትን ልጆች በሰላም በጤና ያሰቡትን አሳክተው ወደ ሀገራቸው እንዲመለሱ ያደርግልን። አሁን እናንተም ወጣችሁ ወርዳችሁ እዚህ ድረስ በማታውቁት በረሃ ተንከራታችሁ እዚህ መጣችኋልና ፈጣሪ እሱ ውለታችሁን ይክፈለው። እንደምታዩት እንግዲህ የህዝብ እንዳለ አሁን በዚህ በጥቅም ምንድነው ያሳለፍነው ወር በጥር ውስጥ 2 አባቶች አጥተው የሚታከሙበት አጥተው ማለት አሁን ታመው በየቤቱ ያለው እና ይሄ ትልቅ ነገር ነው። እኛ አቤት እንድንል ሰሚ ያላገኘንም ከተማ አስተዳደር ምግብ ዋስትና ዋና አስተዳደር የወረዳው አስተዳደር ምን ላይ ናችሁ የት ላይ ናችሁ ብሎ እንኳን ጠይቆን የሚያውቅ እኔ እንደው ያለማጋነን ከሰማይ በታች ያለ ክፋት እዚች ሀገር ላይ ነው። በጣም ክፋት አለ። ሰው ለሰው አያዝንም። እኛን እንደ ቆሻሻ ነው የሚያው። ስብሰባ ላይ ተሰብስበን እንኳን ልንናገር ስንል ታዲያ እነዚህ ተፈናቃዮች አንድ ሰው ከተናገረ ይበቃል። ምን እንደው ለመናገር ቃላት ያጥረና ፈጣሪ ብቻ እሱ ውለታችሁን ይክፈለው። ውጭም ያሉ ልጆች ያሰቡትን አሳክተው ወደ ቤተሰባቸው እንዲመለሱ ፈጣሪ እሱ ከጎናቸው ይቁም እላለሁ። ብቻችን ሀያታችሁ ይቆይ አላህ ይሆናችሁ እንዲሆናችሁን እሱ ይሆናችሁ። አፋችን እንዲያበሳችሁን እሱ እንደምንም ብሎ ደግሞ ኸይሩን አላህ ይሻላችሁ። ኸይሩን እንዲለገዛችሁን ኸይሩን ይለግስላችሁ። ሙራዲያችሁ ይሙላ፣ ገቢታችሁ ግቡ። ይሄ ገበያ ነው። ካባን የዘየራችሁ ያህል ነው። እኛን የዘየራችሁን ያው የካባ ያህል ነው። ሀያታችሁ ይቆይ። እኔ መጣሁት ተወለጋ ነው። 3 ልጅ ይሞት ይዲያን አላቅም ባለቤቴን ይሄው 3 ልጅ አንድ ቤት በእንጀራ ጋገራ በቆሻሻ ጠረጋ ነው ያለ ነው። አልሐምዱሊላህ እነንም ደግሞ እንኳን እዚህ ደርሰን እዚህ ቁብ ነገር ለበቃ ነው። እኛም እናመሰግናለን ጌታችንን።
ሀያታችሁ ይቆይ፣ እርሜያችሁ ይቆይ፣ ደስ ይበላችሁ፣ ሙራዲያችሁ ይሙላ። የበለጠውን የምትለግሱ አላህ ያርጋችሁ። እኛም አንገት መግቢያ እንድናገኝ ተሳስበን አንድ ላይ እንኳን ቡና እየጠጣን ጀማዓ ሶላት እየሰገድን አንድ ላይ እንድንወያይ ይሄን ሁላ የምታዩት ቤት ልጁ ተዝተኛ ይበልጣል። ልጅ ያለን ግን መጠለያ ትንሽ እንዲያው ሸራ እንኳን ጣልለን ቁጭ ብለን ያ አላህ የምንልበት ደግሞ እሱን ደግሞ አላህ የሚገዘን አላህ ይሆናችሁ። ሀያታችሁ ይቆይ፣ ሙራዲያችሁ ይሙላ ይሆናል። ጀዛችሁን አላህ ይክፈል። ጀዛኩሙላህ ኸይረን። ጀዛ ከፋው አላህ ሱብሓነሁ ወተዓላ ነው። ጀዛችሁን በጣም ነገ ጀነተል ፊርደውስ አላህ አድርገው ጀነታችሁ። ስራችሁን ለሌላህ አላህ አድርግላችሁ። መቼም አይታችሁናል፣ ወድቀናል። ሰው ተቤቱ ተወጣ ምንም ሰውነት የለውምና ጀዛችሁን አላህ ይክፈለው። ወላሂ ነው የምላችሁ። ይሄዚህ ያሉ እናቶች ደካሞች በሽተኞች ናቸው፣ ወድቀዋል። የምናረገው ስናጣ እናንተን አፈላልገን አገኘን። አልሐምዱሊላህ ዛሬ ይኸው ፍጡር ብናፈጥር ነው እንግዲህ። እስካሁን ዝም ብለን እንደጦምን ነው። ምንም ማፍጠሪያ የሚባል ነገር የለም። ዘይትም ቀምሰን አናቅም፣ በርበሬም ሽሮም አናቅም። ጨው ብቻ እንዲያው ትንሽዬ በጨውና በውሃ ነው የምናፈጥረው። ምንም ነገር የለም። አልሐምዱሊላህ ዛሬ እንባችንን ጠርጋችሁታል። አልሐምዱሊላህ ረብል ዓለሚን። ይችንም የለበስናትን ያው አህለል ኸይሮች እንደዚሁ እዚሁ ከላላ ያሉ ሙስሊሞች ረርተው ነው መጠለያ እንደችኑ የምንለብሳትንም አሁንም ቢሆን አላህ ይጨምርላችሁ። ጀዛችሁን አላህ ይክፈለው። እነዚህንም አህለል ኸይሮች ደግሞ አላህ ጀዛቸውን ይክፈለው። ከላላ ድረስ መንገዱ አስቸጋሪ ነው። አህለል ኸይር አይመችም። ጋዜጠኛ የለው፣ ሚዲያ የለው፣ ድፍን ያለ ሀገር ነው። ይህንን ፈልገው እኛም በመንጣታቸው በጣም አላህ ጀዛቸውን ይክፈለው። ወንድሞቻችንን ዛሬ አስፈጥረውናል። አልሐምዱሊላህ ሁሉንም አላህ ይጨምርለት። ሁሉንም ጀነተል ፊርደውስ አላህ ይዱለው። ሁሉም ጀነት ይጠብቀው። ጀነትን አላህ ይወፍቃችሁ እንላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወንድም እህቶቻችን አላህ ጀዛችሁን አላህ ይክፈላችሁ። የረመዳኑን በረካ የምታገኙ አላህ ያድርጋችሁ። አዎ ቢስሚላህ በተራመዳችኋት በዘረጋችኋት ልክ ከዛ በላይ አብልጦ ያው አላህ ነው የሚመነዳው። ጀዛችሁን አላህ ይክፈላችሁ። የረመዳኑን በረካ የምታገኙ አላህ ያድርጋችሁ። በጣም ተደስተናል። በጣም ነው የተደሰትነው። ኢንሻአላህ ሁላችንም እያንዳንዳችን ወላሂ ነው የምለው በዚህ በረመዳን ምንም ውሸት የሚባልበት ነገር የለም። ግማሽ አንድ ሰዓት የተወሰነ ሰዓት ብንበላ ግማሹን እየተው በጣም እየራበን እየተሸገርን ነው። እኔ አሁን ለምሳሌ 7 ቤተሰብ ነው። ያን 7 ቤተሰብ አንድ 2 ሰው ለራሱ ለመመገብ በጣም አስቸጋሪ ሁኔታ ላይ ነበር ያለ ነው። በዚህ በረመዳን እኛ ምን ጊዜም ቢሆን ያው ረመዳን ነው፣ ራባችን ነው፣ ምንም ችግር የለም እንጦመዋለን ብለን ነበር። እናንተ ደግሞ በዚህ ታፈጥራላችሁ፣ በዚህ ትጦማላችሁ ብላችሁ ይሄንን ያብዛችሁናል። የእናንተን ጀዛ እንግዲህ አላህ ይክፈላችሁ። አዎ እና በጣም ተደስተናል። አልሐምዱሊላህ ጀዛችሁን አላህ ይክፈላችሁ ኢንሻአላህ። ባርጋችሁ እጃችሁን ሁሉ አላህ አርግልን። አጅሩን አላህ ይፈልጋችሁ። ጨለማን በረካን አላህ አርግልን። አዎ በረካ ሁኑ። ልጆቹም ደግሞ በውጭም ያሉት አኺራውንም ዱንያውንም በእጃቸው አላህ አርግልን። በእጃቸው አላህ አርግልን። አሞራ ቀላቢው ጌታ እኛን እንዲያሞራ መታችሁ ስጥት እንዲያረጋችሁን አላህ ይስጣችሁ። እኔ የምናገረው ያጥረኛል። አንገት መግቢያ የለንም። ዛሬ ውሃ ጠጥተን የምናፈጥርበት የለንም ነበር። ዛሬም ባችንን ጠርጋችሁልናል። በጣም አመሰግናለሁ። አላህ ይስጥልኝ። አጅሩን አላህ ይክፈልልኝ። ሽኩር ለሰናሱ አልሐምዱሊላህ ረብል ዓለሚን። ሽኩር ለእናንተ ላለው አጅሩን አላህ ይክፈልልኝ። አመሰግናለሁ። እናንተ ቢቴን ስለተጎዳው ባዘን ላይ በእንጠልጥል ላይ ቦታ ያለ ስርፋ የለኝ። በዚህ ለረዳችሁኝ አመሰግናለሁ። ወደፊቱም እንድታመቻቹልኝ ኢንሻአላህ በቀስት ያለኝ በረካ ሆኖ አላህ ቆይልኝ። መቋቋም የሚለኝ አሁን እሳቸው ነበሩ ያሉት እዚህ ሁለተኛው ራት ውስጥ ሞተውብኝ ይኸው የቲም ልጅ እየንከራተታለሁ። ማረፊያ እንኳን አጥቼው እሳቸው ከሞቱ ጀምሬ ማረፊያ የለኝ። ይኸው ግራ ግብት ብሎ ቀን ጨለማ አግኝቶኝ ይኸው እናንተም ላላችሁ ነገር የተረዳችሁን ነው። አላህ ይስጥልን። እናመሰግናለን። جزاكم الله خير. الله يستلم. إني فاعل ذلك غدا إلا أن يشاء الله
واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم بما لبثوا له غيب السماوات والأرض أبصر به وأسمع ما لهم من دونه من ولي ولا يشرك في حكمه أحدا والله ልብ ይነካል። ብዙ ተፈናቃይ አይተናል፣ ብዙ ችግርተኛ አይተናል፣ ብዙ ካምፖች ላይ ሄደናል፣ ብዙ አይታሞችንና ችግርተኞችን ረድተናል። እዚህ ቦታ ላይ እንዳለ ግን ልብን የሚነካ ሞራልን የሚጎዳ እጅግ በጣም እንባ አይደለም እንባን ደምን የሚያስነባ ነገር እዚህ ቦታ ላይ ያየኔ። ሌላው ቀርቶ የሰው ልጅ ሽሮ አሮበት፣ ዘይት አሮበት፣ በርበሬና ሌላም ነገር አሮበት ውድ ተመልካች በተለይ የሉቅማንና የዳሩል ሂራ ሱመያ እህቶቻችን እስካሁን ብዙ ስራ ሰርታችሁ ሊሆን ይችላል። ላኪን ግን እዚህ ያለ የለኝ። ወላሂ ሰው ግፍ ከግፍ በላይ ማንም የማያያቸው በተለይ የወረዳ ከተማ እንደው ማንም ዞር ብሎ ያላያቸው ያልጠየቃቸው ሁሉም ችላ ያለባቸው ቤት እንኳን እንደልባቸው የሚጠለሉበት ካምፕ የሌለባቸው ቦታ ስለሆኑ ወላሂ ልብን ይነካል፣ ሞራልን ይሰብራልና ኢንሻአላህ አላህ ካለን አላህ ታገዘን ይህን ቪዲዮ የሚመለከቱ የትኛውም ዓለም ላይ ለኢዳቸው መዋያ በተለይ ኢድ ተደስተው የሚውሉበትን ኢድ ላይ እንደኛው ደስ ብሎባቸው የሚውሉትን ነገር እንድታደርጉላቸው በአላህ ስም እንጠይቃለን። هذا وبالله التوفيق. السلام عليكم ورحمة الله وبركاته.